ማንኛውንም ነገር አሎክ ማድረግ የምትፈልጉ ከሆነ የእግዚአብሔር ኃይል በህይወታችሁ እንዲገለጥ ከሆነ በስራችሁ፣ በቢዝነሳችሁ፣ በትዳራችሁ ስታስቡ ጸሎትን ከፓወር ጋር ከመንፈስ ጋር አድርጋችሁ አስቡ። ምክንያቱም ክርስትና መንፈሳዊ ነው። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል፣ ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ ጸሎት ንግግር አይደለም፣ በዛ ላይ አይቋረጥም። እዚህ ውስጥ ያለው እሳት ግለት ሁሌ መቀጠል አለበት። ከሰው ጋር ቁጭ ብለህ እየጸለይክ አውራው። ምን ቀን የትኛው ሰዓት ላይ እግዚአብሔር እንደሚመልስ ስለማታቅ፣ የትኛው ሞመንት ላይ ኮኔክት እንደምታረግ ስለማታቅ አታቋርጥ። ኮንቲኒየስ የሆነ ጸሎት። ጸሎት መንፈሳዊ መሳሪያ ነው። ጸሎት መንፈሳዊነት ነው። ከፊዚካል ነገር ጋር የሚያገናኘው ነገር የለም። የእጃችን እንቅስቃሴ፣ ወደ ላይ መዝለላችን፣ መንበርከካችን፣ መንከባለላችን ጋር ምንም ግንኙነት የለውም። ጸሎት ዝም ብሎ ከእግዚአብሔር ጋር መነጋገር አይደለም። ከእግዚአብሔር ጋር ፓርትነር መሆን ነው። አንደኛ ቆሮንቶስ 3:9 የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። ከእግዚአብሔር ጋር አብሮ ሰራተኛ። ስለ ጸሎት ስታስቡ ይህን እንድታስቡ ነበር። የእግዚአብሔር ፓርትነር፣ ሌበረር ቱጌዘር፣ አብረን የምንሰራ አብሮ ሰራተኛ። ጸሎት ከእግዚአብሔር ጋር አብሮ ሰራተኝነት ነው። ከእርሱ ጋር አብረን የምንሰራ በጣም ነው የሚገርም። in the spirit አብሮ ሰራተኛ laborers with God። ስንጸልይ ከእግዚአብሔር ጋር አብረን እንድንሰራ ራሳችንን እያደረግን ነው ማለት ነው። እግዚአብሔር በእኛ አልፎ እንዲሰራ laborers with God። አይገርምም? ከእግዚአብሔር ጋር ዝም ብለን እኛ እያወራን እሱ እየሰማ የምናደርገው የሆነ ሞኖሎግ አይደለም። እኛ ለእግዚአብሔር በእኛ አልፎ እንዲሰራ ፈቃድ እየሰጠን ነው። ስራ በኔ፣ እለፍ በኔ፣ ሐሳብን በኔ በኩል ፈጽም እያለን ነው። ስንጸልይ ስለ ልመና ብቻ የምናስብ ከሆነ እንሳሳታለን። ልመና ብቻ አይደለም ጸሎት፣ ራሳችንን ከእግዚአብሔር ሐሳብ ጋር አላይን ማድረግ ማለት ነው ጸሎት። እግዚአብሔር በእኛ በኩል አልፎ እንዲሰራ የእግዚአብሔር ኪንግደም የእግዚአብሔር መንግስት በዚህ ምድር እንዲሰራ ራሳችን ማስተካከል ማለት ነው። የእግዚአብሔር ሐሳብ በኔ በኩል እንዲያልፍ ከእግዚአብሔር ጋር ቁጥሯን ማስተካከልበት ኮሌበረር ለመሆን እግዚአብሔር ጋር አብሮ ሰራተኛ ለመሆን እግዚአብሔር በኔ እንዲስማማ ሳይሆን እኔ ከእግዚአብሔር ጋር የምስማማበት መንገድ ነው። ይሄ ቃል እኮ በነገራችን ላይ በጣም ነው። ከእርሱ ጋር አብረን የምንሰራ ነን። ከማን ጋር? የሰማይና ምድርን ከፈጠረው እግዚአብሔር ጋር። የኔን ሲስተም ሁሉ በቃሉ ካመጣው ጋር፣ ባናቴ ላይ ያለውን ጸጉር በቁጥር ከሚያቀው ጋር፣ ዩኒቨርሶችን ሁሉ በአንድ ቃል ጠርቶ ወደዚህ ምድር ካመጣው ጋር አብሮ ሰራተኛ። እኔን ተራ ማድረግ ከሞከር አድጋ ውስጥ ነህ። ሰው እኮ ናሳ ነው መሰራው ብሎ እኔ እኮ የጠቅላይ ሚኒስቴር ቢሮ አማካሪ ነኝ ብሎ ያሳያል። እኔ ይኸውልህ ከዩኒቨርስ ሁሉ ጌታ አብሮ ሰራተኛ ነኝ። I am co-laborer with
ዲቫይን ጋድ ኦልማይቲ። እስቲ ከእግዚአብሔር ጋር አብሮ ሰራተኛ ነኝ በሉ። ከእግዚአብሔር ጋር አብሮ ሰራተኛ ነኝ። ጌታ ኢየሱስ ጸልዩ እንደዚህ ብላችሁ ጸልዩ አለ። ፈቃደ በሰማይ እንደሆነ እንዲሁም በምድር ነው። እግዚአብሔር በሰማይ ያለውን ሐሳቡን ወደ ምድር ትራንስፈር ማድረጊያ መንገዱ ጸሎት ይባላል። እግዚአብሔር ከሰማይ ያለውን ሐሳቡን ወደ ምድር ትራንስፈር ማድረጊያ መንገዱ ጸሎት ይባላል። ይሄኛውን በደንብ እንድታስቡ ፈልጋለሁ። ዳውንሎድ ነው የምታደርጉት። እሺ አሁን ይሄ ትምህርት የሚያናድዳቸው አሉ። ቢናደዱ ምን ይክል ልንገራቸው። እግዚአብሔር የሰው ልጅ በኤደን ገነት ሲፈጥረው በሽታ ነበር? ድህነት ነበር? ግራ መጋባት ነበር? ጨለማ ነበር? እሺ ከሞትን በኋላ ወደ ሰማይ ስንሄድና እዛ ስንኖርስ ጨለማ አለ? ሞት አለ? በሽታ አለ? ግራ መጋባት አለ? አልነበረምም? የለም። አሁን ግን አለ። ስለዚህ በሽታም ሆነ ድህነት፣ ጨለማም ሆነ አጋንንት ለኛ የእግዚአብሔር ፕሮግራም አይደለም ማለት ነው የምትሉ ውሰዱ። ነው ብሎ እየተከራከሩ ያሉ ምድር ላይ ስላሉ እኮ ነው። እግዚአብሔር እዚህ ምድር ላይ መከራህን በልተህ በእከክ አልቀህ መንግስተ ሰማያት መሄድ አለብህ ብሎ የሚያምኑ ሰዎች አሉ። ውሰዱት። አንዳንዶቹ ደግሞ እግዚአብሔር እዚህ ምድር ላይ አንደላቆ ብቻ ነው የሚያኖረው ብለው ደግሞ የሚያምኑ አሉ። ሲኖሩ አላየንም፣ እሱም የለም። የእግዚአብሔር ፈቃድ ግን ለእኔና ለእናንተ በጎና ደስ የሚያሰኝ ፍጹም ነው። ስለዚህ የሰው ልጅ ኃጢአት ሰራ። ከኃጢአት የተነሳ በኃጢአት በር በኩል ነው ሞትም፣ ጨለማም፣ በሽታም፣ ኮንፊውዥንም፣ ጦርነትም፣ ቸነፈርም፣ የምድር መንቀጥቀጥም ሁሉም የገባበት በር ኃጢአት ይባላል። ኃጢአት የሚባለው ደግሞ ኢየሱስ ራሱ ኃጢአት ሆኖ ኃጢአተኛ ሳይሆን ራሱ ሙሉ በሙሉ ኃጢአት ሆኖ በቀራንዮ መስቀል ላይ ተሰቀለ። የኃጢአት ዋጋ ተከፍሏል? አልተከፈለም? ስለዚህ በኃጢአት ምክንያት የመጡብንን ነገሮች ሁሉ በጌታ በኢየሱስ ክርስቶስ በማመን በሱ የሆኑልንን ነገሮች ሁሉ በማሰላሰልና በመረዳት ከዛ ውስጥ ዕለት ዕለት እየወጣን እንሄዳለን ማለት ነው። መንፈሳችን ለዘላለም ድኗል። ነፍሳችን ፕሮሰስ መዳን ላይ ነው። ስጋችን ደግሞ ጌታ ኢየሱስ ሲመጣ የሚበሰብሰው የማይበሰብሰውን ሆኖ ይቀየራል። ይሄው ዋጡት። እምቢ ቢላችሁም ዋጡት። ስለዚህ በሰማይ እግዚአብሔር ለኔ ምንድነው ያለው ሐሳብ? ለምድሬ ምንድነው ያለው ሐሳብ? የእግዚአብሔር ሐሳብ በሰማይ ምንድነው? ያንን ወደ ምድር የመሳቢያ መንገድ ጸሎት ይባላል። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ መንግስት ትምጣ። ስለ እግዚአብሔር መንግስት አስተምራቸዋለሁ። እግዚአብሔር መንግስት የት ነው? የእግዚአብሔር መንግስት የት ነው? የእግዚአብሔር መንግስት በውስጣችሁ ነው። የአማርኛው በመካከላችሁ ናት ይላል። የእንግሊዝኛው within you the kingdom of God is in me። የእግዚአብሔር መንግስት ደግሞ ምንድን ነው? ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ። ቴክኖሎጂ ነው፣ ዲቫይን ቴክኖሎጂ ነው። ሰማይን ወደ ምድር ማውረጃ መንገድ ይባላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የሚለው ምንድን ነው? the prayer of a righteous man makes tremendous power of heaven available ነው። በሰማይ ያለን ሐሳብ፣ በሰማይ ያለን ኃይል ወደዚህ ምድር የምንስበበት ስለ ጸሎት ሲገባን ነው ጸሎታችን ስራ የሚሰራው። እንጂ ጸሎት ያንተን የችግር ሊስት
ያንተን የአስቤዛ ሊስት፣ ያንተን የቤት ኪራይ ሊስት ለእግዚአብሔር ማንበብ አይደለም። በሰማይ ተደብቆ ያለ የተቀመጠልህን በረከት እንዲህ ሽፍት ዳይቨርት የምታደርግበት መንገድ ጸሎት። እስቲ አሜን በሉ። ኢትዮጵያዊ ምን እንደሚያምን ልንገራችሁ። ደግሞ ልክ ነው። ሰላቢ የሚባል መንፈስ ታውቃላችሁ? እስቲ ሰላቢ መንፈስ ሰምቼ አውቃለሁ። ያልሰማለ ሰላቢ ምን መሰለህ? ዳይቨርት የሚያደርግ መንፈስ ማለት ነው። ከዚህ ቤት ያለውን እንጀራ ወደዛኛው ቤት ይወስዳል። እዚህ ቤት ሽንኩርት ነበረ፣ ለጠንቋዩ ቤት ይወስድለታል። ሽንኩርት ተንከባሎ ይሄዳል። ውሸት መስሏችሁ ነው አይደል? የምር እኮ ነው። የሰላቢ መንፈስ ይባላል። ዲቫይን ቴክኖሎጂ ነው። እናንተ ቤት ያለ 1 ኩንታል ጤፍ በሳምንቱ ያልቃል በሰላቢ መንፈስ። እነዛ ሰዎች 25 ኪሎ ነው የገዙት። ይኸው 3 ወራቸው እየበሉ ነው። የበሉት ያንተ ነው። ሰላቢ መንፈስ። ልክ እንደዚሁ እግዚአብሔር ደግሞ በሰማይ ያስቀመጠልህን ነገር በጸሎት እንደዚህ ያደርጋል። አሜን። ክርስትና ሃይማኖት ሳይሆን መንፈሳዊነት። አስማት አይደለም፣ ጥንቆላ አይደለም፣ መንፈሳዊነት። ጌታ ኢየሱስ በዚህ ዘመን ቢሆን ኖሮ በየመጽሔቱ በየቀኑ ነበረ በፌስቡክ እና ቲክቶክ የሚሰደበው። ጴጥሮስ መጥቶ ታክስ መክፈል አለብን፣ ግብር የስንት ሰው አለው። የኔና ያንተ አልተከፈለም። ስራ ምንድን ነው አለው። አሳ ማጥመድ። በቃ ሂድ አሳ አጥምድና ከአሳው አፍ ውስጥ ለኔና ላንተ ወስደህ ክፈል አለው። ሳይሰራ ሳይሰራ ከፈለ ጴጥሮስ። ይሄ ለጌታ ነው፣ ይሄ ደግሞ ለኔ ነው ብሎ ሲከፍል ደረሰኝ ሰጡት። ምን ልትል ነው? እኔ ሐሰተኛ ነብይ ነው? ብዙዎቻችሁ አታውቁም እንጂ እግዚአብሔር በቤታችሁ ብዙ ተአምርን እኮ አድርጓል። ዱቄቱን ስትወስድ አያልቅም። አንዳንድ የተባረኩ ሰዎች ዘይቱ አያልቅም፣ ልብሳቸው አያረጅም። እስራኤላውያን ወጡ ከግብፅ 40 ዓመት ሙሉ መንገድ ላይ ሲሄዱ ልብስ እንዳልቀየሩ ታውቃላችሁ? ልብሳቸው አላለቀም፣ ጫማቸው አላለቀም፣ እግራቸው አላበጠም ይላል መጽሐፍ ቅዱስ ላይ። እኔ እሱ አይደለም የሚገርመኝ፣ ሲወጣ 10 ዓመት የነበረው ልጅ እዛው ምድረ በዳ 50 ዓመት ሆኖታል። የ28 ቁጥር ጫማ ነበር የሚያደርገው። ምድረ በዳ ውስጥ 43 ቁጥሩ ነው እግሩ። እግሩ ብቻ አይደለም ጫማውም ያድግ ነበር፣ ልብሱም ላዩ ላይ ያድግ ነበር። ልብሳቸው አላጠረም አይልም እንዴ? ሰውየው ስላደገ ብቻ እኮ አይደለም፣ የምድረ በዳው ፀሐይ ራሱ ሊያሳጠረው ይገባ ነበር። እግዚአብሔር ግን ልብሱንም ያሳድግለት ነበር። it's a divine transfer። ካላመንን ግን ችግር ነው። አባቶ የፈቃድ በሰማይ እንደሆነ እንዲሁ በምድር ትሁን። የእግዚአብሔርን በሰማይ ያለ ፈቃዱን ወደ ምድር ለመሳብ የተጠራው ሰው ነኝ። ንገሩታ ከጎናቸው ያለው የእግዚአብሔርን በሰማይ ያለ ፈቃድ ወደ ምድር ለመጎተት የተጠራው ሰው ነኝ። እስቲ አንደኛ ዮሐንስ 5:14-15 በሱ ዘንድ ያለን ድፍረት ይህ ነውና እንደ ፈቃዱ አንዳች ብንለምን ይሰማናል። አይገርምም? when you are in alignment with the will of God እግዚአብሔር ይሰማል። እንደ እግዚአብሔር ፈቃድ purpose፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር የመንፈስ አሰራር ራሴን in alignment ካስቀመጥኩ ይሰማኛል ማለት ነው። ጸሎት መንፈሳዊ መሳሪያ ነው። ጸሎት መንፈሳዊነት ነው። ከፊዚካል ነገር ጋር የሚያገናኘው ነገር የለም። የእጃችን እንቅስቃሴ ወደ ላይ መዝለላችን፣ መንበርከካችን፣ መንከባለላችን ጋር ምንም ግንኙነት የለውም። ስለዚህ አንዳንድ ሰው እንዲህ ካላለ ያመለከም አይመስለዋል።
እግዚአብሔር ልብ ውስጥ ያለውን ኮንተንት እንጂ እንዲህም አልክ እንደዛም አልክ። ወደ ማያሚ ስትሄዱ፣ ወደ ላቲን አሜሪካ ባንዲራ የያዙ ተመሳሳይ ልብስ የለበሱ ቆነጃጅት ተሰልፈው ነው የሚያመልኩት። መጀመሪያ አካባቢ ሲሄድ ይጨንቀኝ ነበር እኔ ዋናውን ዘማሪ ለማየት። ምንም ግንኙነት የለውም፣ ስፒሪቹዋል ነው። ለዚህ ነው መጽሐፍ ቅዱስ ሳትታክቱ ሳታቋርጡ ሉቃስ 18:1 ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። Now Jesus was telling the disciples a parable to make the point that at all time they ought to pray and not to give up and lose heart. ሳትታክቱ የሚለው ሳትደክሙ ፈርቨንት የሆነውን ስፒሪት ሳታጡ ሳታቋርጡ ኮንቲኒየስ የሆነ ጸሎት ስቴት ላይ ሆናችሁ እንድትጸልዩ ብሎ ምሳሌ ነገራቸው። እስቲ ቀጥል። ቁጥር 2 በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር፣ ታውቃላችሁ። እና ሴትዮ ጠዋት ሲገባ ማታ ሲወጣ ሲመላለስ አልለቅም አለች። ሰውየው እግዚአብሔርንም አይፈራም ሰውንም አያፍርም፣ ግን ንዝንዛዋ ብሎ እንዲፈርድላት አደረገ። ስላለማቋረጥ ጌታ ሲናገር ምን ቀን የትኛው ሰዓት ላይ እግዚአብሔርን እንደሚመልስ ስለማታቅ፣ የትኛው ሞመንት ላይ ኮኔክት እንደምታረግ ስለማታቅ አታቋርጥ። ኮንቲኒየስ የሆነ ጸሎት ፌንታት ዱ ኖት ቢ ፌንት ነው የሚለው። ባትሪ አይለቅም። ቢ ፉሊ ቻርጅድ and keep praying, keep praying, press on። ከዛ በኋላ አንድ ቀን እግዚአብሔር ይመልሳል። ኢየሱስ ኃጢአት የለበትም፣ በሽታ የለበትም፣ ችግር የለበትም፣ የሚከፍለው የቤት ኪራይ የለውም። ሌሊቱን ሙሉ ግን ሲጸልይ ነው የሚያድረው። ሁል ጊዜ ነው የሚጸልይ። እንዲያውም አንድ ቦታ ኢየሱስ ዘመረ የሚል አለ፣ በጣም ደስ የሚል። መቼ እንደዘመረ ልንገራችሁ። ኢየሱስ የዘመረበት ቦታ ገርሞኝ ሰሞኑ ነገ ሊሰቀል ይሁዳ ሸጦት ወደ መሰቀሉ የሄደው ከሐዋርያት ጋር እየዘመረ ነው። ይዘምራል እንዴ? በዛ ጊዜ የሞት ፍርሃት ይዞት በመስቀል ላይ በእጆቹና እግሮቹ በጎኑ ጦር ሊወጋ የሚሄድበት ሰዓት ነው ኢየሱስ የዘመረው። መዝሙር ከዘመርክ በእንደዚህ ያነሳ ዘምር። ጸሎት የሚቋረጥ ነገር አይደለም በሉት ከጎናችሁ። ጸሎት ንግግር አይደለም፣ በዛ ላይ አይቋረጥም። እዚህ ውስጥ ያለው እሳት ግለት ሁሌ መቀጠል አለበት። ከሰው ጋር ቁጭ ብለህ እየጸለይክ አውራው። ሐዋርያው ጳውሎስ በምድር ላይ ካሉ ሰዎች ሁሉ የበለጠ ልሳን እናገራለሁ ብሏል። ከሁላችሁ የበለጠ ልሳን የምናገረው እኔ ነኝ ብሏል። ሳታቋርጡ ዘወትር የምትጸልዩ ከሆነ ለእግዚአብሔር ሐሳብ ራሳችሁን ኢን አላይመንት አስቀምጣችኋል ማለት ነው። ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትተኛ፣ ስታነብ፣ ስትበላ፣ ስትጠጣ፣ ሬስትሩም ስትገባ፣ ሽንኩርት ስትከትፊ፣ እንጀራ እየጋገርሽ፣ አልጋ እያነጠፍሽ፣ ኳስ እየተጫወትክ መጸለይ ትችላለህ። እየጋልክ 1 ወር 2 ወር 6 ወር እየጋልክ ከሄድክ በኋላ ኢትስ ኢምፖሲብል። አንተ ስፒሪቹዋሊ ክንፍ አውጥተህ እየበረርክ ነው ያለው። ወሬ ቀንሱ፣ ምግብ ቀንሱ፣ ቲክቶክ ቀንሱ፣ ጸሎት ጨምሩ። ህይወታችሁ በ20 ዓመት የማትደርሱበትን ቦታ እግዚአብሔር ሲያደርሳችሁ ታያለ። ሳትታክቱ ዘወትር ጸልዩ፣ እንደዛች መበለት አታቁም ነው እያለ ያለው እግዚአብሔር ቃል። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ነው ኢየሱስ ሲጸልይ። ሐዋርያትም ሲጸልዩ ተቀምጠው የነበሩበት ቤት ተናወጠ።
ትክክለኛ ጸሎት ማወቅ ከፈለጋችሁ ምንም ከመሆኑ በፊት አንተ ላይ የሚፈጠረው የተለየ ነገር አለ። ትግል አለ። ጆሮ ይግላል። የአንዳንድ ሰው እጁ ይግላል። ውስጡ ልቡ ትራንስፎርም ይሆናል። እሳት ይሰማሃል። ያ እሳት ሲሰማ አንዳንድ ሰው ይሮጣል፣ አንዳንድ ሰው ይዘላል፣ አንዳንድ ሰው ጸጥ ይላል። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል። ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ ነው have a fervent spirit። የጋለ ብረት ታውቃላችሁ? እንደሱ ሁኑ ነው የሚለው። እንደ ሰው ሁሌ የጋለ ነው። ሁሌ በመንፈስ የሚቃጠል ሰው አለ። ሁሌ የሚዘምር ሰው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። አይቀርም? ሁሉ ጊዜ በልቡ ለጌታ የሚቀኝ ሰው ኮንቲኒየስ የሆነ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት ያገኛል። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው። እግዚአብሔር እድል እየሰጠ ሄቨንሊ ፍሪኩዌንሲ ጋር እግዚአብሔር ሊያገናኝ ነው። ለምን? አእምሮ ገና በብዙ ነገሮች አልተያዘም። ሌሊቱን በሙሉ እየታጠበ ስለነበረ ጠዋት ስትነሳ ልብ ውስጥ መዝሙር ሲመጣ መዝሙሩን እየዘመርክ ልሳን እየተናገርክ እንደ ፓራሹት ውስጥ ያለው ነገር እየተከፈተ ከሄደ ሙሉ ቀን ደስታ ያንተ ነው። ስለዚህ ቀናችሁን ስትጀምሩ በመነዛነዝ አትጀምሩ፣ በመዝሙር ጀምሩ። እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ። መስታወት ፊት ቆማችሁ ዘምሩ፣ ተናገሩ፣ መንፈሳዊ ሁኑ። ስራችሁን በመንፈስ ጀምሩ። በስራዬ ላይ የእግዚአብሔር መንግስት ይምጣ በሉ። አሸናፊዎች እናንተ ትሆናላችሁ። ሰይጣን ሳይቀድማችሁ ቀደሙት። ጠዋት ተነስተ ቀንህን ካበላሸ በኋላ ማታ ላይ መጥተ እግዚአብሔር ላይ አታላዝንህ። ይኸው አለቃዬ እንትን አድርገው እንትና እንደዚህ ያደረገኝ፣ ጌታ ሆይ እኔ ታገስኳቸው፣ እኔ ቻልኳቸው፣ ተው ስትለኝ ተውኳቸው። ኧረ እባክህ መጀመሪያ ቀንህን በመንፈስ ጀምር እስቲ። አለቃ አንተ አለቃ ትሆንበታለህ። ያንተ ሞገስ አንተ ፊት ላይ የሚያበራውን ነገር ተቋቁሞ አንተ ላይ አንድ ነገር መናገር አይችልም። አውቶቡስ ውስጥ ስትገባ፣ መኪና ውስጥ ስትገባ፣ መስሪያ ቤት ስትገባ፣ ትምህርት ቤት ስትገባ ዩኒክ ሰው ነህ። ሰዎች ይሰሙሃል፣ ትሰማለህ፣ ትታያለህ። አልሆነ ገና ካልጋ ስትነሳ በቲክቶክ የምትጀምር ከሆነ አስቸጋሪ። በዚህ ሞከርኩ እምቢ፣ በዚህ ሞከርኩ እምቢ፣ በዛኛው ሞከርኩ እምቢ። ተስፋ ቆርጬ ከደቂቃዎች በኋላ እንደገና ስነሳ ነው የምታየው። ተስፋ ቆርጠህ ታውቃለህ ወይ? ብዙ ጊዜ። ሞትን ተመኝተህ ታውቃለህ ወይ? ብዙ ጊዜ። እዛ አልቆይም ግን ከሆኑ ደቂቃዎች በኋላ ምን እንደሚያስፈነጥረኝ አላውቅም። ብድግ ብዬ ነው መለስ። ምን ብሎ አንዳንድ ሰው አለ ሁሉን ነገር በቃ በኔጌቲቭ የሚያይ ሰው አለ። ምንም ብታርጉለት፣ ምንም ቢሳካለት ለማመስገን፣ ለመዘመር፣ ለመሳቅ፣ ለመደሰት የማይፈልግ ሰው አለ። እንዲያው መሳቅ ኃጢአት የሚመስል ሁሉ አለ። ረጅም ከሳቀ ሁሉ አይታችሁ አታውቁም? አይስቅም፣ አይደሰትም፣ ምንም የለም። ሐዋርያት ሥራ 10 ከ9 እስከ 11 ጴጥሮስም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ ከ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። እሺ፣ ሰገነት ነው ነገሩ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። እስቲ ተመስጦ መጣበት በሉ። ምስጥ አለ። 6 ሰዓት ሙሉ ጸልዩ። ተመስጦ ታውቃላችሁ? ትራንስ ብዙ ሰዎች እንደ ኃጢአት ነው የሚያዩት። ሰው እየጸለይክ ስትሄድ በተመስጦ ትገባለህ ወደ ውስጠኛው ክፍልና እዚህ ምድር ሁን፣ ሰማይ ሁን፣ አየር ላይ የበረርክ ይሁን፣ ምድር ላይ ቆመ ይሆን አታውቅም። ስምጥ ብለህ ወደ ውስጠኛው ክፍል ትገባለህ። ጸሎት ኮንሲስተንሲ ነው። መጠበቅ አለብህ።
ፍሰቱን ማወቅ አለብህ። ምኑ ጋር እንደምትገባ ማወቅ አለብህ። እስከ ምን መዘመር እንዳለብህ ታይሚንጉን ማወቅ አለብህ። ልሳን መቼ መናገር እንዳለብህ ማወቅ አለብህ። እንዴት መፍሰስ እንዳለብህ ማወቅ አለብህ። ወደ ተመስጦ እንዴት እንደምትገባ ማወቅ አለብህ። ከዛ በኋላ ሰማይ ሪል ነው የሚሆንልህ። የኛ ሀገር ጸሎት በጣም ልክ አይደለም። ጌታ ሆይ እንደዚህ ሆነው እንደራግልኝ ፔቲሽን በቃ ሁሌ ልመና ብቻ አይደለም ጸሎት። ወደ ፕሬዘንሱ መግባት ነው። ወደ ህልውናው መግባት ነው። ወደ ቅድስት መግባት ነው። እሱ ወዳለበት መዝለቅ ነው። እሱን መንካት ነው። አሜን አትሉ? ኃይል ማውጣት ነው። ዝቅ ማለት ነው። ሀምብል መሆን ነው። ኢየሱስ ወደ ኢየሩሳሌም የገባው በምንድን ነው? ምን ላይ ቁጭ ብሎ ነው? አህያ ላይ ቁጭ ብሎ ነው። አህያ ማለት በነገራችን ላይ ትህትና ማለት ነው። ሰላም ማለት ነው። በዛን ዘመን ነገስታት ወደ ሌላኛው ንጉስ በፈረስ ከሄዱ ጦርነት፣ በአህያ ከሄዱና ከሩቅ ሲያያቸው አህያ ከሆነ ለሰላም ነው የመጣን ማለት ነው። ኢየሱስ አህያ ላይ ቁጭ ብሎ ሄደ። አህያ ማለት ሀምብል ማለት ነው። ባህሪያ ማለት ነው። አህያ የሚለው ቃል ኢያሱና ካሌብ በሉስ። ኢያሱ ማለት ኢየሱስ ማለት ነው። የሹዋ ማለት ነው። ወደ ተስፋይቱ ምድር የገቡት ኢየሱስና አህያው ነው ማለት ነው። ሙሴ ድንጋዩን ሁለቴ ስለመታ አይደለም ወደ አዲሲቱ ኢየሩሳሌም ያልገባው፣ ስለማይገባ ነው። ህግ ነው። ህዝቡን ማድረስ ስለማይችል ነው። አይገባም። ሙሴ አይገባም። በህግ አይገባም። እስቲ በህግ አይገባም በሉ። የገባው ማን መሰላችሁ? ኢያሱ ነው። ኢየሱስ ነው። ኢያሱ ማለት ኢየሹዋ ማለት ነው። ከካሌብ ጋር ነው የገባው። አሜን አትሎም እንዴ? ብለህ ደግሞ ዛሬ አህያ ልታረገን ነው? አዎ እኔ አንተ ባሪያ ነኝ ስትል እንደ አህያ ነኝ ማለት ነው። እሺ እላለሁ፣ እሰራለሁ፣ እታዘዛለሁ፣ የምትለኝን ሁሉ አደርጋለሁ ማለት ነው። ዝቅ በል። ትዕቢተኛ አትሁን። እኔነት ውስጥ ትልቅ ነኝ አትበል። ሰዎች ላይ ስትፈርድ አትታይ። እገሌ ልክ ነው፣ እገሌ ሮንግ ነው፣ እንደዚህ ነኝ፣ እኔ ነኝ ትልቅ ማለት ከጀመርክ ቀን እየተነፈስክ ነው። እግዚአብሔር ለትሑታን ጸጋን ይሰጣል። ትዕቢተኞችን ግን ምን ያደርጋቸዋል? ሰይጣን አይደለም የሚቃወመው፣ እግዚአብሔር ነው የሚቃወመው። ትዕቢተኛ ሰው በህይወቴ ፈርቼ አላውቅም። ለምን መሰላችሁ? የእሱ ጠላት እግዚአብሔር ነው። የሚነፋፋ ሰው ያለ እኔ ሰው የለም የሚል ሰው እግዚአብሔር ራሱ መርፌውን ልኮ ብዙ ያበጡ ሰዎችን አይተናል እኛ። ያበጣችሁ እዚህ እስካላችሁ እግዚአብሔር መርፌውን ከመላኩ በፊት ራስህ ብለህ ትሁት። ማንኛውንም ነገር አሎክ ማድረግ የምትፈልጉ ከሆነ የእግዚአብሔር ኃይል በህይወታችሁ እንዲገለጥ ከሆነ በስራችሁ፣ በቢዝነሳችሁ፣ በትዳራችሁ ስታስቡ ጸሎትን ከፓወር ጋር ከመንፈስ ጋር አድርጋችሁ አስቡ። ምክንያቱም ክርስትና መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። ህይወት መንፈሳዊ ነው። የመጣ ነው ከመንፈሳዊ ዓለም። ህይወትን ከመንፈስ አንጻር ካያችሁ ብቻ ነው ፉል አንደርስታንዲንግ የሚኖራችሁ፣ ከብዥታ የምትወጡት። አታመናፍስ የሚሏቸው ሰዎች አሉ አይደል? እኔ እላችኋለሁ አመናፍሱ። ማመናፈስ ነው ያለብን። ሃይማኖተኞች አትሆኑ፣ ስፒሪቹዋል ሆኑ። ጴጥሮስ በዛ መመሰጥ ውስጥ የገባው እኮ ትናንትና አቢታን ከሞት አስነስተው ነው። እኔ ጴጥሮስ ሳየው በጣም መዝናናት የሚወድ አይነት ሰው ይመስለኛል። ባህር አጠገብ ነው ባይዘው ቤቱ እና ሰገነት አለው። መስኮቱን ሲከፍት ምን እንደምታየው ታውቃላችሁ? ነጭ አሸዋና ባህር ነው የሚያየው። የሞተ ካስነሳ በኋላ ሰገነት ላይ ትራንስ ውስጥ እስከ መግባት እስከ 6 ሰዓት እንዴት ይጸልያል ሰውዬ እንዴ? በሰፈር ውስጥ ሄዶ ጣቢታን ትናንት አልሰማችሁም እንዴ? እስቲ ቴስቲሞኒ ቅረጹ።
አንቺ ጣቢታ ዝም ብለሽ ትቀመጫል። እየሄድሽ ጴጥሮስ ነው ያስነሳኝ ብለሽ በየቤቱ አውሪ አላለም። ያስነሳው ጌታ እንደሆነ ያውቃል። ሄዶ እሱ ምንድን ያደረገው? ወደ ሰገነት ላይ ወጣ። እዛው ነው በተመስጦ እያለ እግዚአብሔር መንፈስ ቅዱስ ተነስና አሁን ከሚፈልጉ ሰዎች ጋር የ4 ቀን መንገድ ተከትለ ሂዳል። የቆርኔሌዎስ ቤተሰብ ሁሉ የመዳኑ ምክንያት ጴጥሮስ በመንፈስ ላይ ሆነው እግዚአብሔርን መስማት መቻሉ። እኛ እየተመሰጥን ነው። አዎ እየተመሰጥን ያለ ነው፣ ግን ቲክቶክ ላይ ነው።